ቲቪያችሁ ስማርት ከሆነ ኳስ ለማየት መጫን ያለባችሁ ሶስት ምርጥ አፖች። አንደኛው ክሪክ ፋይ ቲቪ ነው። ብዙዎቻችሁ ስልክ ላይ ታውቁታላችሁ። ቀጥታ አፑ እንደከፈት ነው ወደ ላይቭ ኢቨንት ነው የሚያስገባ። እዚህ ላይቭ ኢቨንት ላይ በእለቱ ያሉትን ጨዋታዎች ያሳየናል። ሰዓቱ ሲደርስ ደግሞ እንደምታዩት ላይቭ ይላል። የምንፈልገውን ጨዋታ በመንካት ላይቭ ማየት እንችላለን ማለት ነው። ሁለተኛው ደግሞ ያሲን ቲቪ ብላክ ነው። አፕሊኬሽኑ እንደከፈት ነው ቀጥታ ወደ ላይቭ ኢቨንት ነው የሚወስደን። በላይቭ ኢቨንት ላይ በእለቱ የሚለጉትን ጨዋታዎች ስኬጁልና ላይቭ ያሳየናል ማለት ነው። ከዚህ በመቀጠል ደግሞ ከላይቭ ኢቨንት ስር ደግሞ የተለያዩ የቢን ስፖርት ቻናሎችን በተለያየ ሪዞሉሽን እንደ ኮኔክሽናችን በተለያየ ሪዞሉሽን የተለያዩ የቢን ስፖርት ቻናሎችን ላይቭ ያሳየናል ማለት ነው። ሶስተኛነት የምናገኘው ደግሞ ስፖቲፋይ ነው። ይህንን አፕሊኬሽን ቀጥታ እንደከፈት ነው ወደ ላይቭ ኢቨንት ነው የሚያስገባን። ይህንን ግን ለየት የሚያደርገው በካቴጎሪ ለያይቶ ነው የሚያስቀምጥን። እንደምታዩት ፉትቦል አለ፣ ቤዝቦል አለ፣ ሞተር ስፖርት አለ፣ ባስኬትቦል አለ። ስለዚህ የምንፈልገውን ካቴጎሪ መርጠንለት የምንፈልገውን ጨዋታ በስኬጁል እና ላይቭ ብሎ ሲመጣ ደግሞ ላይቭ ማየት እንችላለን ማለት ነው። እነዚህን አፖች ፕሌይ ስቶር ላይ አናገኛቸውም። ቲክቶክ ባዮ ላይ ባለው የቴሌግራም ሊንክ ወደ ቴሌግራም ቻናላችን በመግባት አፑን ስልካችሁ ላይ አውርዳችሁ ወደ ቲቪ በፍላሽ ወይም በሴንድ ፋይልስ ቲቪ አፕ ወደ ቲቪያችሁ መላክና አፑን ይሰር ማድረግ ትችላላችሁ። ስማርት ሳይሆን ቀርቶ እነዚህን አፖች መጠቀም ላልቻላችሁ እነዚህን ስማርት ማድረጊያ አሁን ያያችኋቸውን አፖች ጨምሮ ሌሎች የመዝናኛ ቻናሎችንና አፖችን ተጭኖበት እኛ ጋር በጉድ ሾላ በ22 እና በፒያሳ ያገኙታል። ይደውሉልን።